ቪዛቸውንም ሳያገኙ ብራቸውን ተበልተው የቀሩ ሰዎች አሉ። ስለዚህ እዚህ ጋራ 100% እርግጠኛ ነኝ የምነግራችሁ ብራችሁን ብታስገቡ ያ ብር ተመላሽ አይሆንም። ያ ማለት $5,000 ብታስገቡ እስከ 1 ሚሊዮን ምናምን ብር ብታስገቡ ያ ብራችሁ ሙሉ ለሙሉ ቀልጦ ነው የሚቀረው ማለት ነው። አሜሪካ በቅርቡ መሄድ ሀሳብ ካላችሁ ወይ ደግሞ ቪዛችሁ ተቃጥሎ የምታድሱ ከሆነ ይህ ኢንፎርሜሽን ለእናንተ ነው። ወይ ደግሞ አሜሪካ መሄድ ጓደኛ ቤተሰብ ካላችሁ ይህ ኢንፎርሜሽን የምነግራችሁ ለእናንተ ነው። በጣም ብዙ ሰዎች እያለቀሱና እየተቸገሩና እስካም የተደረጉ ያሉበት ቶፒክ ነው። በደንብ ስሙ ቪዲዮን። እኔ ሙሉ ኢንፎርሜሽን በደንብ ነው የምነግራችሁ። የተረጋገጠ ኢንፎርሜሽን 100% እውነት የሆነ ኢንፎርሜሽን እነግራችኋለሁ። ከዚህ በኋላ ቪዛ ኮንሰልታንታችሁ ጋር ስትሄዱ በዚህ ኢንፎርሜሽን መሰረት ትግባባላችሁ ማለት ነው። እንዳልኳችሁ አሜሪካ ቪዛ ካላችሁ አዲስ ቪዛ የምትጠይቁ ከሆነ አሜሪካ ከአፕሪል 2 በኋላ አፕላይ ለምታደርጉ ሰዎች $5,000 እስከ $15,000 ታስይዛላችሁ ብላለች። ሰምታችሁኛል? $5,000 እስከ $15,000። እንዴት ነው የሚከፈለው ይሄ ብር? ለማን ነው የሚመለከተው? ለሁሉም ነው ወይንስ ለተወሰኑ ሰዎች ነው የሚመለከተው? እንዴትስ ነው የምንከፍለው የሚለውን መቼስ ነው የምንከፍለው የሚለውን በደንብ እነግራችኋለሁ። እናንተ ቪዲዮን ላይክ በማድረግ ጀምሩ። እንዳልኳችሁ ከአፕሪል 2 ጀምሮ አሜሪካ የምትገቡ በB1 B2 ቪዛ ካታጎሪ ስር አፕላይ የምታደርጉ ሰዎች መጀመሪያ ላይ ከመሄዳችሁ በፊት $5,000 ወይ ከ5,000 እስከ $15,000 ታስይዙኝና እንደ ቦንድ ነው ስትመለሱ ነው ያንን ብር የምታገኙት ወይ ደግሞ ይመለስላችሁ ተብሏል። እንዴት ነው እሱን ብር የምትከፍሉት? አሁን አንዳንድ ሰዎች ደውሉኝና ማማክራቸው ሰዎች ማይክ እስቲ አካውንቱን ላክልኝና ላስገባ። አንዳንዶቹ በሁለት ምክንያት፣ አንዳንዶቹ ለቪዛቸው ያንን ብር መክፈል እንደሚችሉ ካሳዩ ቪዛቸው የሚጠቅማቸው መስሏቸው፣ አንዳንዶቹ ደግሞ ባለማወቅ እንዴት መቼ እንደሚገባ ምን እንደሚገባ ባለማወቅ ማለት ነው። እንዴት እንደሚገባ ባለማወቅ የምነግራችሁ አንድ ነገር ምንድነው፣ ቀድማችሁ አካውንቱን ቢነገራችሁና ሲስተሙን ካወቃችሁት ከሌላ ሰው ከገባ ሰው ብታውቁትና ብራችሁን ብታስገቡ ያ ብር ተመላሽ አይሆንም። ያ ማለት $5,000 ብታስገቡ እስከ 1 ሚሊዮን ምናምን ብር ብታስገቡ ያ ብራችሁ ሙሉ ለሙሉ ቀልጦ ነው የሚቀረው ማለት ነው። ቴክ ኬር። እዚህ ጋር በደንብ አስረግጬ ነው የምነግራችሁ። ቀድማችሁ ብር ካስገባችሁ ያ ብር አይመለስም። መቼ ነው የምንከፍለው ካላችሁኝ፣ ልክ እንደ ማንኛውም ኢንተርቪው ከዚህ በፊት ገብታችሁ የምታውቁ ከሆነ ልክ እንዳለው ኢንተርቪው ከገባችሁ በኋላ ቪዛ ኦፊሰሩ ይሄ እናንተን ለኢሊጂብል ናችሁ ለዚህ ቪዛ ኢሊጂብል ናችሁ ብሎ ካሰበ የዛኔ እንዴት እንደምትከፍሉ ዌብሳይት ሊንክ ኦር ደግሞ አከፋፈል አካሄዱ ይነግራችኋል። በፊት ላይ ለምሳሌ ፓስፖርታችሁን ተቀብለው ነጭ ወረቀት ሰጥቷችሁ ነጭ ወረቀቱ ላይ ፓስፖርታችሁ እንዴት ኮሌክት እንደምታደርጉ ሙሉ ኢንፎርሜሽን አለ። አሁን ልክ እንደዛ እናንተ ቪዛ አማካሪ ኦር ኮንሰልታንት አያስፈልጋችሁም። መባዘን አይጠበቅባችሁም፣ መጨነቅ አይጠበቅባችሁም። እዚህ ወረቀት እነሱ እዛ ከገባችሁ በኋላ እንዴት ብሩን እንደምታስይዙና መቼ እንደሚመለስ ሁሉ ኢንፎርሜሽን በደንብ ይነግራችኋል። ስለዚህ የመጀመሪያው ምንድነው፣ መጀመሪያ ላይ ምንም አይነት ብር እንዳታስገቡ። መጀመሪያ ላይ ብር አስገቡ ካሏችሁ ማንም ሰው መጥቶ እንደዛ ካላችሁ እየተጭበረበራችሁ ነው። ይሄንን አንደኛ ማወቅ አለባችሁ። ሁለተኛ ስንት ብር ነው የምናስገባው የሚለውን እንዴት ነው ማወቅ የምንችለው? ለእኔ 5,000 ሚሊዮን ይመስልሃል ወይስ 10,000 ነው የሚሆነው የሚለውን ኢንፎርሜሽን የምትጠይቁ ሰዎች ኖ፣ ማንም ሰው ይሄንን ቀድሞ ሊነግራችሁ አይችልም። አንተ ከዚህ በፊት አሜሪካ ሄደህ ስለመጣ ለአንተ 5,000 ነው የሚሆነው፣ አንቺ ደግሞ ሄደህ ስለማታውቂ 15,000 ነው የሚል ኢንፎርሜሽን የለም። ይሄንንም ኢንፎርሜሽን ቀጥታ መጀመሪያ ላይ የምታገኙት ከቪዛ ኦፊሰሩና ፊት ላይ እዛው ልክ መሄድ ትችላላችሁ አሜሪካ ተብሎ ሲሰጣችሁ ነው ማለት ነው። ሶስተኛ ደግሞ አንዳንድ ሰዎች በጣም እየተወዛገቡ ያሉበት፣ ለምሳሌ እኔ በአሜሪካ ሊሄድ ነው፣ በጋብቻ ነው ሊሄድ ያሰብኩት፣ ነገር ግን እንዴት ነው ማስይዘው? እኔ ሳይመለከተኛል ካላችሁ በጋብቻ የምትሄዱ ኢሚግራንት በኬዋን በፊያንሴ ቪዛ ነው የምትሄዱ ሊሆን ይችላል። ኢሚግራንት ቪዛ ላይ ላላችሁ ሰዎች በጠቅላላ ይሄ ክፍያ አይመለከታችሁም። ኢቭን በነን ኢሚግራንት የምትሄዱ ሆናችሁ በትምህርት ቪዛ የምትሄዱ ከሆናችሁ ይሄ ክፍያ ፈጽሞ አይመለከታችሁም። የሚመለከታችሁ ዘመድ ጥየቃ፣ ለቱሪዝም የምትሄዱ ኦር ለቢዝነስ ለኮንፈረንስ የምትሄዱ ሰዎች ግን B1 B2 ካታጎሪ እስከሆነ ቪዛ ታይፓችሁ እናንተን ይመለከታል። B1 B2 ፎከስ አድርጉ፣ B1 B2 እንጂ ሌላ ሰዎች በሌላ ነገር የምትሄዱ ሰዎች አይመለከታችሁም። B1 B2 ለቱሪዝም አሁን B1 B2 ይመለከተኛል አይመለከትም የሚለውን ዲቴል ማወቅ ከፈለጋችሁ ነግራችኋለሁ። ነገር ግን B1 B2 ካታጎሪው ማለት እንዳልኳችሁ የቱሪዝም ነው። ስለዚህ እናንተ ሰዎች ናችሁ መዘጋጀት ያለባችሁ። ከዛ መቼ የምትከፍሉትን ቀድማችሁ አይደለም፣ ቀድማችሁ ፎርም ትሞላላችሁ፣ ቀጠሮ ይዛላችሁ፣ የቀጠሯችሁ ቀን ይነገራችኋል። ቀጠሯችሁ ቀን ጀምሮ ቪዛው ከተሰጣችሁ ቀን ጀምሮ ባሉት ቀናቶች እነሱ ስፔሲፊክሊ ይነገራችኋል። በእነዚህ ቀናቶች ውስጥ ነው የምታስገቡት ተብሎ ይነገራችኋል። ስለዚህ ይሄን ኢንፎርሜሽን እዛ ከገባችሁ በኋላ ታገኛላችሁ። አንዳንድ ሰዎች በጣም ብራቸውን ተበልተው እኔ ያገኟቸው ሰዎች አሉ ማለት ነው። እንዴት ነው የማይሆን ይሄን አጋጣሚ ተጠቅመው ብር እኮ ማስገባት አለባችሁ አካውንቱን ኦፊሻሊ ማንም ስለማያውቀው በዚህ ብር አስገቡና ከዛ በኋላ እኛ ስገባ ችግር የለውም ብለው
ቪዛቸውንም ሳያገኙ ብራቸውን ተበልተው የቀሩ ሰዎች አሉ። ስለዚህ እዚህ ጋራ 100% እርግጠኛ ነኝ የምነግራችሁ። ማንም ሰው መጥቶ አይ መጀመሪያ ማስገባት አለባችሁ ካላችሁ በጭራሽ እንዳታምኑት። መጀመሪያ የሚገባ ምንም አይነት ብር የለም። ፓስፖርታችሁን ወስደው በፊት ላይ እንደዚህ አድርጋችሁ ነው ፓስፖርት ትቀበላላችሁ እንደሚሏችሁ አሁንም ላይ እንደዚህ ክፈሉ ብሎ ኦፊሻሊ ይነግራችኋል። ልክ እንደነገርኳችሁ ከኢንተርቪው በፊት የምታስገቡት ብር ኦፊሻሊ የአሜሪካ አካውንት ውስጥ እንኳን ብትከፍሉ አይመለስላችሁ። ለ30 ቀን ቆይታ ሰጥቷችሁ ማለት ካላስቆያችሁ አትቆዩ፣ ግን ቆይታችሁ 31 ቀን ከቆያችሁ ሪስክ ውስጥ ትገባላችሁ። ምክንያቱም የሰጣችሁ ቪዛ ለ5 ቀን ነው፣ ለ30 ቀን ያን በአሜሪካ በዛ በተፈቀደላችሁ ቪዛ ደግሞ የተፈቀደላችሁ ለቱሪዝም እና ለጉብኝት ወይ ለስራ ማለት ነው። ወይ ደግሞ ዘመድ ጥየቃ ሄዳችሁት ለሕክምና አይደለም፣ ለተለያዩ ነገሮች አይደለም ሄዳችሁት። ከዛ ውጪም ደግሞ ከተሰጣችሁ ቪዛ ያንን ህግ በቪዛው መሰረት ያሉትን ህጎች ካላከበራችሁ እሱም ትልቅ ሪስክ ነው ለእናንተ ብራችሁ ለመመለስ። ኢቭን በቀናችሁ ተመልሳችሁ 5 ቀን ቆይታችሁ ግን ያ ቪዛ ከሚፈቅድላችሁ ነገር ሌላ ነገር አድርጋችሁ ብትመጡ ይሄን ብራችሁን ለመመለስ ሪስክ ውስጥ ይከታችኋል። ስለዚህ ምንድነው ማድረግ ያለባችሁ? አሜሪካ የምትፈልገው አንድ ነው። ሄዳችሁ በተሰጣችሁ ህግ መሰረት አክብራችሁ ነው። ለምሳሌ በቱሪዝም ቪዛ ሄዳችሁ ልጅ ወልዳችሁ ብትመጡ ያ የታክስ ፔየርስ መኒ ነው። ለአሜሪካን የተሰራ የሄልዝ ሲስተም ነው ያለው። ኢትዮጵያን ሄደው ልጃቸውን ይወልዳሉ። ይሄ ትልቅ ሪስክ ነው፣ ትልቅ ሬድ ፍላግ ነው ማለት ነው። ይሄንን ማድረግ አለባችሁ። ሌላ ሰዎች እስከምትደረጉ ያሉበት ምንድነው? አካውንታችሁ ውስጥ ይሄንን ብር ልክ ቀደም እንዳልኳችሁ ማሳየታችን ለቪዛው በጣም ይረዳናል ብለው ማሰቡ ነው። አይረዳችሁ። ምንም የሚያገናኝ ቀድሞ መክፈላችሁ ምንም የሚያገናኘው ነገር የለም። ቪዛ ኦፊሰሩ ቀድማችሁ ከፈላችሁ አልከፈላችሁ ሰው እዛው ልክ ኢንተርቪው ላይ እናንተ ኤሊጂብል ናችሁ። ክራይቴሪያው ይሄንን ማስያዝ ትችላላችሁ አትይዙም ብቻ እራሱ አይደለም። አንዳንድ ሰው የሚሸወደው ይሄንን ማስያዝ ከቻልኩኝ እኮ መሄድ እችላለሁ ብሎ አንዳንድ ሀብታሞች የሸወዳችሁ ነው ያላችሁት። ነገር ግን ከዛ አይደለም። ይሄንን ማስያዝ አቅም ኖራችሁ ሪኳየርመንቱ እዚህ ላይ ስላልሆነ ቪዛ ትከላከላላችሁ። ስለዚህ ይሄንን ፎከስ ማድረግ አለባችሁ። አይዲያል የሆነውና ደግሞ የመጨረሻ ሀሳብ የምነግራችሁ ምንድነው? አካውንታችሁ ባንክ ስቴትመንት በምታሰሩበት ሳም ላይ ይሄን ያክል ብር አንዳንድ ሰው ይሄ ብር እንዴት ነው ማድረገው ምናምን ይስባለ። በራሳችሁ ስፖንሰር የምትሄዱ ከሆነና ሙሉ ክፍያ ራሳችሁ የምትከፍሉ ከሆነ ይሄንን ብር የምታስይዙትን ያክል ብርና ከዚህ ደግሞ ተጨማሪ ብር ሊኖራችሁ የሚገባው። ለምሳሌ $15,000 ከሆነ የምታስይዙት እናንተ ከ$15,000 በላይ ሊኖር አካውንታችሁ ይገባል። ምክንያቱም የምትዝናኑበት ትኬት የምትከፍሉት ሁሉም ነገር ከዚህ የተቀነሰው ስለሆነ ማለት ነው። ስለዚህ አጠቃላይ ሀሳቡ ይሄ ነው። እንዳትጭበረበሩ ተጠንቀቁ። የበለጠ ማብራሪያ ከፈለጋችሁ ኮንታክት አድርጉኝ። ኢንፎርሜሽኑን ደግሞ በደንብ ራሳችሁ ማንበብ የምትፈልጉ ሰዎች ትክክለኛ የአሜሪካ ኤምባሲ ዌብሳይት እልክላችኋለሁ ከስር ዲስክሪፕሽን ላይ ያለ፣ በዛ መሰረት ገብታችሁ ሙሉ ኢንፎርሜሽኑን ማንበብ ትችላላችሁ። አለበለዚያ አስጠንቅቄ ደርቤ የምነግራችሁ ነገር ምንድነው? ማንም ሰው መጥቶ ከኢንተርቪዋችሁ በፊት ኢቭን ከኢንተርቪው በኋላ እነሱ ከሰጣችሁ አካውንትና እነሱ ከሰጣችሁ ዳይሬክሽን ውጪ ብር ክፈሉ እንደዚህ እንክፈል ካላችሁ እንዳሰሙ። ይሄንን አስምሩበት። እና ደግሞ በትምህርት ቪዛ የምትሄዱ ሰዎች ይሄ አይመለከታችሁ። በጋብቻ የምትሄዱ ሰዎች ይሄ አይመለከታችሁ። አሜሪካ በኤች1ቢ በቋሚነት የምትሄዱ ሰዎች ይሄ አይመለከታችሁ። ስለዚህ እንዳልኳችሁ መጨረሻ ላይ ሰምራይዝ አደርግላችሁ፣ እንዳትጭበረበሩ ተጠንቀቁ። በሌላ ቪዲዮ እስክንገናኝ ድረስ ስቴይ ሴፍ።